የሳምቤዝ ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን። ሁሌም እንደምናችሁ እኛ በጣም ደህና ነን። እንግዲህ ዛሬ ለየት ባለ በቭሎግ መጣን። እና የት ነው የምንሄደው? ኩሪፍቱ ዋተር ፓርክ ነው የምንሄደው ኩሪፍቱ ከፋሚሊዎቻችን ጋር ዋተር ፓርክ እና እንግዲህ ምርጥ ብሎግ እንደምን አንጠራጠርም። ለዚህ አካውንታችን ሆናችሁ ሰብስክራይብ በማድረግ ቤተሰቡን እንዲሁም ደግሞ የደውል ምልክቱን መጫን እንዳትረሱ። ቶሎ ቪዲዮአችን እንዲደርሳችሁ የደውል ምልክቱን መጫን እንዳትረሱ። እንወዳችኋለን። አብራችሁ ቪዲዮአችን ተጀምሯል። ይመሻችሁ። ፒስ። ያው እንግዲህ እዚህ ጋር ጉዞ ተጀመረ። ፋሚሊዎቻችን መጥተዋል። መኪናችን ምናምን መጣ። ጉዞአችን እንግዲህ እዚህ ጋር ሰላምታ እንለዋወጣለን በሰፊው አይደል? ያያችሁ የሚገርም እና በመሀል ደግሞ አምሮብን ነበር ፋበለ መሀል ላይ አስደንጋጭ ነገር ተፈጠረ እንጂ ለበጎ ነው ብቻ ሁሉ ነገር አይደል? እቴኔ ነበር እዚህ ጋር ቤተሰብ ልውውጥ ምናምን ተደረገ። ከዛ ወደ መያችን እንገባለን። ጉዳዮችን እንጀምራለን ማለት ነው። ተወንገባም እንዴ ምንድነው? ቆያችሁ ገባን ተጀመረ። ጉዞ በደም ጀመርን። የቴኔ ሸበላ ፍሌክስ እያደረግን ነበር። ያት እዛ ጋር ደግሞ ሲስተር ናት። ቺም ታናሼ ናት። እዛ ጋር ቀይ የለበሰው ታናሼ ነው። እንደምታዩት ጉዟችንን ጀምረናል። እዚህ ጋር እንግዲህ የተነሳ ነው አገር አቤት ምን እንደሚመስል ጎምጅ ይሻላል። ደግሞ ታዞራላ ሳልፊ ያደርገዋለሁ። መውጫ ጋር ደረስን። እዚህ ጋር ትኬት ምናምን ምንድነው የሚለው እዛ ጋር ቶሎ ዲምቱ ምናምን ቶሎ አላልኩም ቶሎ ዲምቱ። እዚህ ጋር ትንሽ ስናፕ ነው ያዝ ቢጤ ነገር እቺ ታላቅ ናት ፍሌክስ ያለች ተደረገ ምናምን ፍሌክስ ግድ ነው። እዚህ ጋር እንግዲህ ሃይዌውን ትንሽ ጠበስ አደረግ ነው። ሲያምር ደግሞ ቪው በጣም ነው የሚያምረው። ሰማዩን እያያችሁት ነው እንዴ አባቱ እንደሚያምር ነው ያለው። እዚህ ጋር በጣም ያበደ በጣም ደስ የሚለው ያው ሁለተኛ ሙጫ ተሰናበትን። በቃ አዲስ አበባ ቢሾፍቱ ባይ ኦፊሻሊ ደብረ ዘይት ገባን። እዚህ ጋር ምግብ ልንበላ ከዋና በፊት ገባን። ምግብ ያስፈልጋል። ኬርቲና አሪፍ ሆቴል ነው ነገራችን። የሚገርም ሆቴል ነው። እዛ ገባን። ተጠንያም ገበታችን ሽጋት ነው። አንተ ሳትሆን እየቆረጠልኝ ነው የበላሁት። እኔ ቆርጥኩላት አልቻለችም። ቆራረጥ እንጥዳችንም ምናምን እየተጎራረስን። እዚህ ጋር ደግሞ ለልጆቹ ጥብስና ዱለት ነው የመጣላቸው። 2 ጊዜ ነው የመጣላቸው እኮ። ብቻ ቀምሰናል፣ በልተናል። ፒስ ነው። ከነሱም በልተናል። ጠጣን። መጠጥ አይደለም ደግሞ ማልታ ስፕራይት እና ሶፊ ማልት ብቻ ኬርቲና ምርጥ ስጋ ቤት ነው። ምግባችንን በልተናል። በጣም ብሎጋችንን እየቀጠልን ነው። እዚህ ደብረ ዘይት ከተማው እንጂ ድረስ ነው እንደ ዋተር ፓርክ አልደረስንም ገና። መጀመሪያ ምሳ እንብላት ብለን ነው። እሺ ትንሽ ፍሌክስ የደብረ ዘይት መሬት ምናምን ነገር ማሽ ነው ያደረግነው ለማለት ቃኘት ታረግነው። ህዝቡ ራሱ ደስ ይላል። እዚህ ጋር ደርሰን ነበረ። ወራረድን ካሜራማን አስቀድመን ፍሌክስ ለማድረግ እዚህ ጋር ለተፈጠረችው መስተጓጎል ሶሪ እያለን ወረደን። ይብሉበት ተባለለት። አሁን እዚህ ጋር ወደ ውስጥ ልንገባ ነው። ከወረድን በኋላ ቦርሳ ለማምጣት እዚህ ጋር ትንሽ ፋሚሊ ፎቶ ነገር ተያዘ። ኩሪፍቱ ምናምን ተያዘ። እንደው ፎቶ እኮ በቃ ከዛ በኋላ እዚህ ጋር ደግሞ በቃ ሰልፊ ስቲካችን መያዝ ጀመርን። ይዛት አታውቅም ሰልፊ ስቲክ ያለ ብርቅ ሆኖባት መያዝ ስለማልችል ነው እጄ ከብደኛል። ያው ደረሰ። ኩሪፍቱ ዋተር ሶፋ ብሏል። ከበደኝ። ተቀበልክ? እዚህ ጋር ተቀበልኳ ምናምን አንገባም እንዴ? ትንሽ ፍሌክስ አረግ ነበር። እዚህ ጋር ምንድነው ያልኩት? ያው ደርሰናል እንግባ ነው ያልኩት መሰለኝ። ፍሌክስ ግድ ነው ፎቶ ግድ ነው። እዚህ ጋርም ትንሽ ፎቶ ተነሳን። ኖርማል ፎቶዎች እዚህ ጋር ይገባል ነው። በጣም ንፋስ አለ እና ሙቀትም ደግሞ በዛው ይካል። በጣም ሙቅ ነበር።
ወራለ አልገባንማ ፎቶ ቪዲዮ እያልን እዚህ ጋር እያዛግነን ነበር እንዴ ቆይተናል በጣም እንዴው ቪዲዮ ላይ ብዙ አልገባም እንጂ ብዙ ነበር የቆምነው እዛ ጋር እኛ ስንደርስ አንዱ ነበር የሚሰራው አይደል እኛ ከገባን በኋላ ነው ብዙ እንዳለ ሰሪ ጀመሩት እንጂ አንዱ ስንት ነው ያለው ምንድን ነበር እኔ አልቀረጽም እሱ ነው የሚቀረጸው እዛ ጋር ፋሚሊዎቻችን አሉ ልጅነታችን ላይ የቀረብንን አሁን ተከታተሉን አብራችሁን ሁኑ ጋይስ እንግዲህ ውድ ፋሚሊዎች እንደምታዩት እኔ አልቻልኩም ቸኩዬ እሷ እስከምቀየር ቸኩዬ በስብሻል ቸኩዬ ነው እንጂ እና ቆይታ ነበር እሷ እና አሁን ገብተናል አይደል እንግዲህ ፋሚሊ ከዚህ በኋላ ቮይስ ምናምን አንቀዳም ኖርማል ድርጊቶቻችን ናቸውና በጽሁፍ የተወሰነ እናስገባላችኋለን አብራችሁኑ እንወዳችኋለን ይመቻችሁ ተከታተሉ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የዚህ ቤተሰብ አባል ሁኑ እንዲሁም ደግሞ በመጫን ሁሌም ለቅዱን ሰጪው ማለት ይችላልችሁ ይመቻችሁ ወንድ ልጅ ተበላ
ጀመሪ እንዴት ነበር? አያስፈልግም? ያስፈራል? ለእኔ አይሆንም አባ። እስኪ አንቺ ዝም በይ፣ አንተ ንገረኝ። አይሆንማ? እሺ፣ እኔ የእሱን ትዕዛዝ ነው የምቀበለው። እንዳትገቢ ብሎኛል። ሳሚ ናኔ እናንተ እንሂድ። ናኔ እናንተ እንሂድና በአንድ ጎማ ተንሸራተን ልብስህን ይዘህ ነው እንምጣ። በቃ ና እንሸራተትና በጎማ
በቃችሁ። ወይ እራሱ ይዞት መጣ። በቃ ነው
ላጫውታት ማለት ለደማጅ ምናምን ብዬ ችላ ሰራት ለበስ ማለት ነው ስታገባ ሰመን በሷ ነው ግን እኔ አውጥ ይችላል እንጂ ማለት ነው ታቁኛል ሰባቱም አንዱ ክለብ አና ለዚህ ያቆጣችሁ አስተስበይ በማለት ፋሚሊ ይሁኑ እንታችኋለን እናገረው እንደምኩሪቱ ነው ዋተር ፓርክ ነው ዋስተላም በቃ ነው አስተውሉ ቆራጅ ነጭ ነው ነጭ ነው ደንብሮ ነውና ይማን ተጋዙ ለማለት